وإذا مسه الشر كان يئوسا ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ وإذا مسه الشر كان ማህበራዊ ህይወትም ላይ አላህ ህግ አስቀምጧል ከነዚህ ህጎች ውስጥ بعد عسر يسرا ከጭንቀት በኋላ አትጠራጠር እፎይታል ከማልቀስ በኋላ ፈገግታል ከህመም በኋላ መፈወሳል ስራጦ ከመንገላታት በኋላ መልካም ስራ ማግኘት አለ ከችግር በኋላ ደስታ አለ ከስር በኋላ መፈታት አለ እነዚህ ህግ ናቸው ወለን ተጅደ لسنة الله تبديلا ለነዚህ አላህ ህጎች መለወጥን አታገኝም ነው የሚለው አላህ ወለን ተጅደ لسنة الله تحويلا መቀየርን አታገኝ ቋሚ ህግ ነው إن مع العسر يسرا وإن مع العسر يسرا ሚለው ዑለማዎች ወስደው ዑስር ሚለው መጨነቅ መጠበብ ሚለው የተገለጸው በላመት ታሪፍ ነው العسر ነው يسر ደግሞ بغير لام التعريف يسر አሊፍና ላም ከፊቱ የለው በአረበኛ ቋንቋ العسر ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት يسر ደግሞ እንደ ሁለት ነው የሚታዩት አንድ መጨነቅ ሁለትን ያሸንፈው ይላል فلن يغلب العسر يسرين ግልጽ ነው የቁርአን አገላለጽ دقيق ነው عسر العسر ሲደመሩ እንደ አንድ ዑስር ነው የሚታየው يسر በነጠላ ነው የመጣው فلن ولن يغلب العسر يسرين አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም የትምርቱ ርዕስ ምንድነው ከጭንቀት በኋላ ደስታ አለ ከብሶት በኋላ እፎይታ አለ ነፃነት አጥተሃል ከሱ ልጀምር እስኪ መጀመሪያ እምነትህን የምትተገብርበትን እድል አጣሃል ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል እርግጠኛ ሁን ነገ ደስታን ታገኛለህ ምቾት ይከተልሃል ከቁርአን አንድን ሳምፕል ላንሳ የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት ፍርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር እሱም ነቢዩላህ ሙሳ ነው አለይሂ ሰላም በኒ እስራኤሎችን ፍርዓውን ባሪያ አድርጓቸው ይገዛቸው ነበር ከባባድ ስራዎችን ያሰራቸው ነበር ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ ይሄ ጭንቀት ያልፋል ይያሉ በዛው አመት ፍርዓውንም ህልም አየ ይሄን ክስተት አንድን መጥፎ ውሳኔ ወሰነ ወንዶች በአጠቃላይ እንዲገደሉ ወሰነ ሙሳን እዛ ውስጥ ለማግኘት ማለት ነው ሴቶችን ለመተው ወሰነ አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል ከባድ ፈተና ነው ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ በቃ አንድ አመት የተወለዱትን ዘላቸዋል አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነቢዩላህ ሙሳ ወንድም አለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ አለይሂ ሰላም
እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰለ አላህ ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣዩ ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃዒሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት ከመልእክተኞች እናደርገዋል እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ሕፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ ጩሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናንተ ጨንቃለች እህቱን ጠራችና ቁሲ ተከተይው አለቻት فبصرت به عن جنب ከርቀት አየችው ወንዞ ወደምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን ሊ ወለክ አለችው የኔና አንተ ያይማረፍ ያገኝ ላ ተቅቱሉ እንዳትገለው አሳ ينفعنا ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳያቆይም ልጅ አድርገን እንዘዋለን فرعون يعني من على أما لك فنعم وأما لي فلا يعني أي ما رفيع ما بجرش لي قال له قن على السنة يودات نبى موسى عليه السلام ما نجلي هنا فرعون بيت استقبا كم يصدو سو بيت است اندقبا مالك اسجمرا ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله ጡት የተባለን ከለከልነው አለ የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን የምታጠባ ሴት ልጠቁማችሁ ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለሉ ዐላ ረሱልላህ ዛሬ ጁምዓ ነው አይደል በርሳቸው ላይ ሰላዋት ማውረድ ይወደዳል ይበለጠ اللهم صل وسلم على نبينا محمد አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ እናንተ ደውሃ ውስጥ ነው ያላችሁት ይሄን ጥሪ ግን የጀመረው አንድ ግለሰብ ነው ከ1400 ዓመት በፊት ጥረቱ ፍሬ አፍርቶ
ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ትቁረጡ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልহামዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጣልና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጣ። በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት? ለራስህ አድርግ አንተ የምትሰራው ሁሉ እኮ ዙሮ